የ10 ዓመት አንቨርሰሪያችንን እዚህ ላከብር። እኔ ምንም አይዲያውም የለኝም እውነት ለመናገር ባለቤቴ ነው ይዞኝ የመጣሁት። እስቲ ምን እንደሚመስል አብረን ካንሞርን አብረን እናያታለን። ለመጀመሪያ ጊዜ ነው ማየቱን ካንሞርን። በጣም ነው የሚያምረው ቦታው እንደምታዩት ተራሮቹ ምኖቹ በጣም ነው የሚያምረው። እውነት ለመናገር የሆነ በቃ ቱሪስት የኦኩሮ የሚሰማኝ ያለው እውነት ለመናገር አመት ቱሪስት ትላለህ። ከዛ በኋላ ተከተል አብረን እንገባለን። ቦታውን እንዴት እንደሚያምር በእውነት የሆነ እንጨት ምናምን የሆነ ነገር ያስታውሳችኋል አይደል? የሆነ በቃ ቱሪስት ነው የምጫወተው ያለው ዛሬው ማለት ነው። ቱሪስት ነው የምጫወተው። እንዴት እንደሚያምር በእንጨት ተሞልቷል። በብርዱ በጣም ነው የሚበርደው ያለው ግን ደስ ይላል። በቃ የሆነ አዲስ ነገር ላይ ስለሆነ ኤክሳይት ስለሆንኩ ብርዱን ረስቼዋለሁ። እና ሃፒ አንቨርሰሪ ላሉ ለኔና ለባለቤቴ ውስጥ ከገባኝ በኋላ ስራ ከመፈታ ብዬ ዞር ልበል ብዬ እዛ የሚሸጡ ኮፍያ፣ ቲሸርት እነሱን የካምፓኒውን ማህተም ያለበት ወይም ስም ያለበትኝ ይሸጣሉና እነሱን ቼክ እያደረግን በዛውም ደግሞ ከመግባታችን በፊት ብዙ ፕሮሰስ ስላለው ፕሮሰሱ ደግሞ ምንድነው ያው ሴፍቲ ድጋሚ ደግሞ ከመግባታችን በፊት የገቡ ሰዎች እንዴት ቤልታቸውን እንደሚያስሩ ምን ማድረግ እንዳለባቸው ብዙ ነገሮችን እዛ ቁጭ ብለን ትምህርት ስለሚሰጡና እንዲሁም ደግሞ ቪዲዮ ማድረግ ስላልቻልኩኝ ነው የሴፍቲ ሩሙን እንጂ ነበረ ላይክ ለአንድ 10 ደቂቃ የሚሆን ቪዲዮ ተከፍቶልን ቪዲዮ እያየን ነበረ። እንዴት ሴፍቲ ማለት ነው ያው ሁሉ ነገር እንዴት እንደምናደርግ ረጅም ዓመት የቆየ የሄሊኮፕተር የሚሰጥ ሰርቪስ ነው። እኛ ሄድ ነው ዊንተር አካባቢ ነው ላይክ ጃንዋሪ ቀዝቃዛ ነው አገሯ። እንዲሁም ደግሞ በጣም ቀዝቃዛ ነች። በተራራ የተከበበች ስለሆነች በጣም ቀዝቃዛ ነች። ብዙውን የቱሪስት ሀገር ነች ሀገሯ። ቱሪስቶች በጣም ብዙ አሉ። የዛ ሀገር ነዋሪዎች አሉ፣ ግን ብዙዎቹ ቱሪስቶች ናቸው እና ቆንጆ ነው ሀገሯ። በጣም አሪፍ ነች። እኔ በጣም ወድጄባት ይሄው እንደዚህ ጸጉሬን ተንጨባርሬ ነው የሄድኩት። ምክንያቱም እንደ ልብስ ምን ልልበስ ስለው ኖርማል በቃ ስራ እንደምትሄጂው ልበሽ ስለኝ እኔ ደግሞ ተነስቼ በቃ እዚሁ ነው ብዬ ዝም ብዬ ለብሼ ነው አሪፍ ጊዜ ስላሳለፍኩ የኔን ሚዛን እንዳታሳያቸው 100 ምናምን ነኝ። ውስጥ ጠብቁ ብለውና ውስጥ ጠብቁ። ሄሊኮፕተሯ እየጠበቀች ነው። ከፍ ብሎ ለመብረር የሚፈራ ሰው በቃ ያስፈራል መጀመሪያ አካባቢ ሲነሳ። ግን ለከን አሁን ደህና ነኝ። በእንደዚህ አይነት ነገር አዲስ ነገር መሞከር ስለምወድ ብዙ እንትን አላለኝም። ግን መጀመሪያ ወደ ታች ላለማየት ነው የሞከርኩት የመጀመሪያው። ምክንያቱም ያስፈራል ወደ ታች ስታዩ ላይክ በጣም ያስፈራልና አሁን ከሆነ ጊዜ በኋላ ነው እውነት ለመናገር የለመድኩትኝ እንጂ ድሮ ኢቭን ድልድይ እንኳን ሳይ ወደ ታች ማየት አልችልም ነበረ። ግን አሁን ከሆነ ጊዜ በኋላ አዲስ ነገር ሳይ ምናምን እየለመድኩ ስመጣ ነው እንጂ ያው ያስፈራል እንደሁላችንም ያው ነፍስ አይደለች። ግን በጣም ቆንጆ ደስ የሚል ቪው ነው ያለው። በጣም ነው ኮምፈርት ያለው። በቃ ደስ ነው የሚለው ስታዩትኝ። በጣም ነው ደስ የምትለው እንትኗም ፓይለቷም ኢንጆይ ነው የምታደርገው። መጀመሪያ ሁሉን ነገር ስለሚነግሯችሁ ምንም አዲስ ነገር የሚሆንባችሁ ነገር የለም። የምትጠይቁትን ነገር ትጠይቃላችሁ። እነሱንም ቪዲዮ ደግሞ ሺ ሶ ፍሬንድሊ ደግሞ ልጅነች ያት ደስ ስትል ፓይለቷ ራሱ ችግር የለም ቅረጪ ምናምን እያለች ነበር። ይሳላውድ እያለችኝ
ይፈቀዳል ስላለችኝ በቃ እሺ ሀይ በያቸው ብዬ ሀይ አልኳትኝና እዛው እያወራን ነበረ። ዩቲዩበር ነኝ እና እንደዚህ ስላት በቃ ታግ አድርጊን እሺ ምናምን አለችኝ። they are so friendly ናቸው በጣም ደግሞ መሆንም አለባቸው ያው የስራውን ጸባይ ስለሆነ ማለት ነው። እና ግን ኤኒዌይስ በጣም ቆንጆ ጊዜ ነበረ። እንዴ እናንተ እውነት ልንገራችሁ አንድ ነገር ለካኛ ረስተነዋል እንደዚህ መውጣቱን። በቃ ከልጆች ጋር ብቻ የትም ቦታ ስንሄድ ልጆች ጋር ብቻ ስለምንሄድ የኛ ይሄ ባልና ሚስት ሆነን መውጣት ረስተነዋል። ላይክ እኛ አሁን ልጄ 7 ዓመቷ ነው ኦልሞስት ትልቋ። ከሷ በኋላ እኔ እና ባለቤቴ ብቻ ሄድንበትን ጊዜ አላስታውሰውም። እና ሜቢ ወይ ገቨርንመንት ወይ የባንክ ቀጠሮ ካልሆነ በስተቀር እንደዚህ ለመዝናናት ብለን ወተን አናውቅም እውነት ለመናገር። እና በእውነት ያስፈልጋል አልኩኝ። በቃ ላይክ ወደ ኋላ ተመለስን። ከዛሬ 13 ዓመት በፊት ነው የተመለስነው። ላይክ ፍቅረኛሞች እያለን የምናወራቸው ወሬ እንደዚህ ትዝ ይላሉ። በቃ ላይክ ወሬው ራሱ በጣ አይገርማችሁም? ወደ ኋላ በጣም መልሶን በጣም ፍሬሽ አድርገን የተመለሰው። እውነት እኔ በጣም ነው ደስ ያለኝ። ይሄ ትልቁ ስጦታ ነው ለእኔ። ለምሰላችሁ ረጅም ጊዜ ረስተነዋል። እኔ እረስቸዋል። ለካ ይወጣል። ባልና ሚስት ሆናችሁ ለካ መውጣት አለባችሁ። የእውነት ብዙ ሰው እንደሱ ሲል ይገርመኛል። ነጮች አንዳንዶቹ ካየቻቸው እንደዚህ ቤቢሲተር ምናምን አድርገን እንወጣለን ምናምን ይላሉ። እና እኔ ደግሞ ያው ምን እንትን ጣሙ ግን የእውነት ያስፈልጋል። ቤቢሲተርም ይሆን ምንም አድርገን የሆነ በቃ ከባልና ሚስት በጣም የሚገርም ጊዜ ነው የምታሳልፉት። ለካ በልጆች ቢዚ ሆነን ራሳችንን ረስተነዋል። የሆነ በቃ ላይክ ፍቅር በጣም ይጨምራል። እውነት እንደሱ በጣም እኔ ብዙ ጊዜ ከሌላ ምንም ይባባል ነጮች ደስ የሚል አባባል አላቸው በዚያ አነጋገር። ሌላ ሰው ዴት ከማረጉ ሚስትህን ዴት ከማረጉ በፊት አንተ ሚስትህን ዴት አድርጋት ይላሉ። እውነታቸው ነው። ወይም ደግሞ በተካዝናናት ሻያድ አጠጣት፣ እንደ ድሮ ፍቅረኛ እንደነበራቸው አድርጋት ለማለት ነው። እና አንዳንድ ጊዜ እውነት ነው እውነት። ምክንያቱም በጣም ያስፈልጋል። በቃ እኔ በጣም የተረዳሁት ነገር የባልና ሚስት ጊዜ ያስፈልጋል። በቃ ላይክ ፎከስ ትሆናላችሁ። ላይክ በቃ ላይክ ሴም ኑሮ ነው የምንኖረው። ለዛ ነው ልጆቹ ስላሉ በመሀል ለዛ ነው ይመስለኛል። ስለዚህ እንዴት አድርጉ እንላቸዋለን በዚህ አጋጣሚ ማለት ነው። ባሎች ውሰዱ ሚስቶቻችሁ፣ እንዴት አድርጓቸው። ሚስቶችም ራሳችሁ ሬዲ አድርጋችሁ ባሎቻችሁ እንዴት አድርጉ። ያው እንግዲህ የእንትን ነገር የመካኒክ ነገር ከመሄዳችን በፊት ውስጥ ገራጁን ማየት አለብን። ለምን መቆም አይፈቀድም ውስጥና እዛ ካጠገቡ ከሄሊኮፕተሩ አጠገብ ከቆመ ስለማይፈቀድ፣ ገራጁ ግን ገብታችሁ ማየት ትችላላችሁ፣ ቱር ማድረግ ትችላላችሁ ስላሉን ገብተን ይኸውላችሁ እንደዚህ እንደ ፍቅረኛሞች እየተቃቀፍን ምን እያልን ይኸው እንደዚህ ያለፈ በጣም አሪፍ ጊዜ ነበረ። በጣም ይበርዳል ግን ይበርዳል ይበርዳል በጣም ግን ደስ ይላል። አሪፍ ጊዜ አሳለፍ። ኦ ማይ ጉድነስ። እዚህ ከደረስንማ ሀገሪቷንም እንይ ብለን እንግዲህ ሀገሪቷ ትንሽዬ ስለሆነች ትንሽዬ ነች። በጣም ነው የምታምረው። በነገራችን ላይ ፎጣዎቹን ደጅ ቁጭ ስትሉ እነዚህ ፎጣ ሬዲ ሆነዋል። አንስታችሁ እየለበሳችሁ የምትፈልጉትን አዛችሁ። ለምን ደግሞ እኛ ሄድንበት እንደነገርኳችሁ ፌብሩዋሪ ነው፣ ብርድ ነው። ስለዚህ እንደዚህ እያነሳችሁ እየለበሳችሁ ወይኔ ሀገሪቷን ይዋት። እኔ እንዴት እንደወደድኳት ክርስቶስን እንደሚያምር በቃ ላይክ ሌላ እውነትም ቱሪስት በቃ የሆነ በቃ በጣም ነው የምታምሩ። ትንሽ የነች እዩት፣ በተራራ ነው የተከበበችው፣ ዙሪያዋን ተራራ ነው። ለዛም ነው በጣም የሚበርደው ያለውኝ። እንደዚህ ደግሞ በእንጨት አሰራሩ የቤቱ አሰራር መንገዷ ትንሽ የመሆኗ ምናምን በጣም ነው ደስ የሚለው። ላይ ከሀገር ቤትም ያስታውሳል ትንሽ። አንዳንድ ደግሞ ያው ቪዲዮ ላይ የምናያቸው ፊልም ላይ ሙቪ ላይ የምናያቸው ቤቶችን እነሱን ያስታውሳል አይደለ? እንደዚህ አይነት ቤቶች ነው ብዙ ጊዜ የሚሰራው። እና በጣም አሪፍ ከተማ ነች፣ ደስ ትላለች። እዛችው ከቆየን አይቀርማ ቡናችንን ምናምን እንጠጣ ተብለን እዛው ቡናችንን ገዛዝተን ምን ብለን ከዛ በኋላ እላችኋለሁ እንግዲህ በቃ አዲስ ፍቅረኛሞች ተመስለን በቃ ወራችንን እያወራን ምን እያለን ወክ እያደረግን አገሪቷን ትንሽ አየናት። ቆንጆ ጊዜ ነው ያሳለፍነው። እኔ በቃ የረሳሁት ብዙ ረጅም ጊዜ የረሳሁት ነው ነገር ነው። ለምን ረጅም ጊዜ ነው በቃ ልጅ ከወለዳችሁ በኋላ እዚህ ሀገር የታወቀ ነው። ምንም ኤክስፕሌን ማድረግ አይጠበቅብኝም። የታወቀ ነው። የሁላችንም ላይፍ አንድ አይነት ስለሆነ ማለት ነው። እና
አንዳንድ ጎበዝ ሰው ሊኖር ይችላል። ሜይ ቢ 5% እንደሱ የሚያደርግ ሊኖር ይችላል እንጂ በተለይ የሀበሻ እናቶች ጎበዝ አይደለንም በእንደዚህ አይነት ነገር። ግን ያስፈልጋል ጋይዝ፣ ያስፈልጋል። እውነት በጣም ነው የሚያስፈልገው። ቀላል ሪፍሬሽ እንዳታደርጋላችሁ መሰላችሁ። እኔ እንዴት ሪፍሬሽ አድርጌ እንደመጣሁኝ እና አሪፍ ነው። ህይወትን በተራራን የተከበበችው ሀገሪቷ በጣም ታምራለች። አሁን ሰመር ላይ ደግሞ የበለጠ የሚያምር ይመስለኛል። እና መሄድ ከፈለጋችሁ ካንሞር ብላችሁ ሂዱ። ለማታውቋትኝ 1 ሰዓት ድራይቭ ነች። ኢዚ ነው ድራይቭም። ኢትስ ላይክ በቃ በጣም ነው ደስ የሚለኛ። እዛው አምሽተን የአኒቨርሰሪያችንን እዛው ምሳችንን በልተን በቃ ልክ ማታ ነው የመጣ ነው ማለት በቃ ላይክ 7 ላይ 8 ላይ ነው የገባ ነው ወደ ቤት እና በጣም ቆንጆ ጊዜ ነው ያሳለፍነው። በጣም አሪፍ ጊዜ ነው ያሳለፍነው። እንጂ አድርጉ ሂዱና ላለሁኝ። አኒቨርሰሪያችሁን ደግሞ እንደዚህ አይዲያ ለባሎች አይዲያ እየሰጠዋችሁ ነው ማለት ነው። በዛው ሚስቶቻችሁን ውሰዱና ሄሊኮፕተር እንደዚህ ማድረግ ትችላላችሁ። የዛሬ ቪዲዮን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ እመጣለሁኝ። እንግዲህ ምን ይደረጋል። ወዳችኋለሁኝ ማለት ነው። ከፍ ብለን በረን እኛ ጨርሰን ይኸው ወደ ቤታችን ልንሄድ ነው። ወዳችኋለሁ ሁላችሁንም። ቪዲዮን ሼር፣ ላይክ፣ ሰብስክራይብ አድርጉ። ሌላ ቦታ ደግሞ አዲስ ነገር ይዤ እመጣለሁ። ብዙ አለ ያላሳያችሁ የማሳያችሁ። ቻው በሉ። ወዳችኋለሁ።